አንድ ጊዜን ለዘላለም ፍጹማን መሆናችንና አንድ ጊዜ ስለ መጽደቃችን ከእግዚአብሔር ቃልና ከመንፈስ ቅዱስ ምስክርነት እንጂ ከሰው ምስክርነት አትጠብቁ በሚል ርዕስ ከዕብራውያን መጽሐፍ ምዕራፍ 10 ከቁጥር 11 ላይ ጀምረን ስናነብ ኢየሱስ ክርስቶስ የሰራልንን የዘላለምን የመዋጀት ስራ የደህንነት ስራ ይናገራል ማለት ነው። የዕብራውያን ጸሐፊ ሲናገር ሊቀ ካህናትም ሁሉ ዕለት ዕለት እያገለገሉ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ ያቀረበ ቆመዋል። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። እነዛ ምን አለ? ቆመዋል አለ። እሱን ደግሞ ምን አለ? አንድ ጊዜ በማቅረብ ተቀምጠዋል አለ። እነዛስ ብዙ ጊዜ ዕለት ዕለት ይላል መስዋዕት እያቀረቡ ይቆማሉ ይላል የብሉይ ኪዳን ሊቀ ካህናት። እርሱ ግን አንድ ሊቀ ካህን አንድ መስዋዕት በማቅረብ ለዘላለም በአባቱ ቀኝ ተቀመጠ ይልና አንድ ጊዜ ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረገጫ እስኪያደርግ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና መንፈስ ቅዱስም ደግሞ ስለዚህ ነገር ይመሰክርልናል ይላል። አሁን አንድ ጊዜ ፍጹማን አድርጎ አንድ መስዋዕት ለዘላለም በማቅረብ ሰዎቹን ወይም በእርሱ በኩል ወደ እግዚአብሔር የሚመጡትን ይላል ፍጹማን እንዳደረጋቸው አንድ መስዋዕት በማቅረቡ በእርሱ በኩል የሚመጡትን ጻድቃን ፍጹማን እንዳደረጋቸው መንፈስ ቅዱስ ስለዚህ ነገር ይመሰክርልናል ይላል ዕብራውያን ጸሐፊ። ስለዚህ አሁን አርሚን፣ ካልቪን፣ ሉተር እያለን እንትና ይጠፋል ይላል፣ እንትና አይጠፋም ይላል። መስዋዕት አንድ ነው ይላል። እንትና አይ መስዋዕት ብዙ መስዋዕት ነው፣ አይ በህግ ስራም ይዳናል፣ አይ በእምነት ብቻ ይዳናል እያሉ የሚከራከሩበትን ያንን ክርክር አይደለም እኛ መስማት ያለብን። መንፈስ ቅዱስ ምን ይላል? በእውነት ድነሽ ከሆነ ድነን ከሆነ የዳንክ ከሆነ መንፈስ ቅዱስ ታትመ ከሆነ መንፈስ ቅዱስ በውስጡ ሆኖ ምስክርነት ይሰጣል ስለ መዳኒ፣ ስለ አንድ ጊዜ መጽደቂ መንፈስ ቅዱስ ኮንፈርሜሽን ይሰጣል ማለት ነው በውስጣችን ሆኖና አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ያደርጋቸዋል አላለም፣ አድርጓቸዋልና መንፈስ ቅዱስም ይላል ደግሞ ስለዚህ ነገር ይመሰክራል ይላል። ጳውሎስም ምን ይላል? ሮሜ 8 ላይ የእግዚአብሔር ልጆችን መሆናችን መንፈሱ ከመንፈሳችን ጋር ሆኖ ይመሰክርልናል። የሞተው መንፈሳችን በእግዚአብሔር በኢየሱስ ክርስቶስ ስናምን ሕያው ሆነና ምስክርነትን ይሰማል፣ ለእኛ ደግሞ ያስተጋባል ማለት ነው። መንፈስ ቅዱስ ደግሞ የታተምንበት የርስታችን መያዣ እንደሆነ የዳንንበት የመዳናችን ምልክት እንደሆነ ለዘላለም አጽናኝና አስተማሪ ሆኖ የአዲስ ኪዳን ሕግ ሆኖ በውስጣችን እንደታተመ በልባችን ውስጥ እንደታተመ ያ ደግሞ ምስክርነትን በየጊዜ እንደሚያመጣ ወደ ውስጣችን በየጊዜ እንድንጸልይ እንደሚያበረታታ እንድንሰብክ እንድንበረከክ እንድናመልክ በውስጣችን ብዙ ነገር የሚሰራ መንፈስ ቅዱስ አለ። ያ ደግሞ መንፈስ ቅዱስ ምንድነው የሚለን? ይመሰክርልናል ይላል። አንድ ጊዜ ስለ መጽደቃችንና አንድ ጊዜ ስለ መዳናችን እንጂ ሰዎች ከሚሰጡት ነገር ተነስተን አይደለም ደህንነት ይወሰዳል አይወሰድም የምንለው። የአንድ ትምህርት ቤት ወይም በቢብሊካል ኮሌጅ ውስጥ የሚሰጥ ትምህርት አይደለም ደህንነታችንን እየወሰነው። የእነንትና ታውት ሌላ ነው፣ የእነንትና ታውት ሌላ ሊሆን ይችላል በትምህርት ደረጃ ማለት ነው። ነገር ግን እኛ መንፈስ ቅዱስ ዛሬም ስራ ላይ ነው ብለን የምናምን ሰዎች ኢየሱስ ስለ ኃጢአቴ ሞተልኝ ብለን ስለ ጽድቄ ተነሳልኝ ያንን ደግሞ በትንሣኤው ኃይል አረጋግጦ በአባቱ ቀኝ ተቀመጠና ጠላቶቹ የእግሩ መረገጫ እስኪያደርግለት ድረስ እግዚአብሔር አይ ምን አለው ይላል? በቀኝ ተቀመጥ ብሎታል ይላል። ወደፊት ደግሞ ይገዛቸዋልና ይላል። አሁን ደግሞ ሁሉ ነገር እንደተገዛለት አናይም ይላል። ያ ነገር እስኪሆንለት ድረስ በቀኙ የተቀመጠ በትንሣኤ ኃይል ተነስቶ ምን ያደረገ ይላል? መዳናችንና አንድ መስዋዕት ብቻ በማቅረብ እኛን ማጽደቁን ያረጋግጥልናል ይላል። ስለዚህ አሁን ድነናል እንጠፋለን የሚባል ነገር የለም ማለት ነው። ምክንያቱም አንድ ጊዜ በቀረበው መስዋዕት ለዘላለም አንድ መስዋዕት በማቅረብ ጸድቀናልን። አንድ መስዋዕት በማቅረብ እኛን አጽድቆን በእግዚአብሔር ቀኝ ያለ ነውር እንድንቆም በእግዚአብሔር ፊት ያለ ነውርና ያለ ነቀፋ እንድንቆም ፍጹማንና
ነውር የሌለን እንሆን ዘንድ ይላል ጳውሎስም ለኤፌሶን ሰዎች እንደዛ ይላል። ፍጹምና ነውር የሌለን እንሆን ዘንድ በፍቅሩ መረጠን ይላል። ዓለም ሳይፈጠር በፊት በልጁ ይላል በክርስቶስ በኩል እንደተመረጥን ይናገራል። ይህ ደግሞ የአዲስ ኪዳን ኮንተንት ያለው አስተምሮና ስብከት ነው። የወንጌሉ ደግሞ ማዕከላዊ መልእክት ነው ማለት ነው። አንድ ጊዜ ስለ መጽደቅ ክርስቶስ አንዱ ስለ ሁሉም መሞቱ፣ ኃጢአተኞች በእግዚአብሔር ቁጣ የሚድኑበት ብቸኛ መንገድ ኢየሱስ ብቻ እንደሆነ፣ በእርሱ በኩል ደግሞ ወደ እግዚአብሔር የሚመጡትን ፈጽሞ ሊራራላቸውና ሊያድናቸው የሚችል ደግና መልካም ሊቀ ካህን እንዳላቸው አንድ ሊቀ ካህን እንዳላቸው በፊተኛ ኪዳን ውስጥ የነበሩ ብዙ ሰዎች በብዙ ምክንያት የተገደቡ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸውና እነዛ ደግሞ አንዱ ሲያልፍ አንዱ ይመጣል፣ አንዱ ሲያልፍ አንዱ እየመጣ የምኖሩበትና ያለፉበት ፊተኛ ኪዳን ነበረ ማለት ነው። ያኔ ብዙ ሊቀ ካህናት እንደነበሩ ለሰው ልጆች ኃጢአት ደግሞ የሚያቀርቡት ከኮርማዎችና ከፍየሎች ደም ከእህልና ከተለያዩ ማቴሪያሎች የመጠጥና የቁርባን የመጠጥና የመብል ስርዓት ነው ይላል ዕብራውያን ጻፊ። ጳውሎስም ደግሞ ምን ይላል? የዓለማዊ መጀመሪያ ትምህርቶች ይላል። እነዛ በፊተኛው ኪዳን ውስጥ የሚሰጡ ነገሮች የክርስቶስን መስዋዕትነት አዲስ ኪዳን ላይ መጥቶ የሚሞትልን ያንን የእግዚአብሔርን በግ ለመግለጽ የተሰጡ ግዛዊ ማስታገሻዎች እንጂ ዋነኛ ሁነኛ መድኃኒቶች አይደሉ። ነገር ግን በጥላነት የእርሱን መስዋዕትነት ለመግለጽ የተሰጡ ጠፍቷል ማለት ነው። በዛው ኪዳን ውስጥ የነበሩ ሰዎች ደግሞ ቁጥራቸው ብዙ ነው ማለት ነው። ካህናት ብዙ ናቸው ይላል። ለኃጢአት የሚቀርብ መስዋዕት እንደየኃጢአቱ መጠን ይለያያል ማለት ነው። አሁን ግን እንደዛ አይነት ነገር የለም። በጣም ከፍተኛ ኃጢአት የሰራም በጣም ያለ ኃጢአት በተፈጥሮ ሕግ ምንም ሳይሰራ የኖረም በእግዚአብሔር ፊት ኃጢአተኛ ነው ማለት ነው። በክርስቶስ ሲያምን ብቻ እንዲያው በጸጋ የሚጸድቁት በክርስቶስ በማመን ብቻ እንጂ ያንን ወደ ክርስቶስ ሳይመጡ በፊት የሰሩት መልካምነትና ደግነት አይቆጠርላቸውም ማለት ነው። የትኛውም ሰው በእግዚአብሔር ፊት የምታየው በክርስቶስ ጽድቅ መጠን ብቻ ነው ማለት ነው እንጂ በራሱ ጽድቅ አይደለም። ማንም በራሱ ጽድቅ በእግዚአብሔር ፊት የመቆም እድልም ብቃትም ምንም የለው። ጽድቃችን የመርገም ጨርቅ ነው ይላል መጽሐፉ። ነገር ግን ኃጢአታችን ምን ሊሆን እንደሚችል ገምት ውስጥ ጽድቃችን የመርገም ጨርቅ ከሆነ ማለት ነው። ያንን ማንም ስለማይችል ማንም የፈለገውን መልካሙን ስራ በመስራት እና የሕግን ስራ እንዳለ ሁሉንም በመጠበቅ ጥንቅቅ አድርገው በመጠበቅ መዳን እንደማይችል መጽሐፉ በግልጽ ይናገራል። ስለዚህ ማንም መጽደቅ እንደማይችል ተረዳን ይላል ጳውሎስ። እኛ ራሳችን አውቀን ከዛ ተመልሰን በክርስቶስ ኢየሱስ አምነናል። ማለትም ሰው በሕግ ስራ መጽደቅ እንደማይችል ገብቶናል ይላል ለገላትያ ሰዎች። ዛሬም ኢየሱስ አንድ መስዋዕት ራሱን መስዋዕት አድርጎ በገዛ ዘመኑ ሰጠ ይላል። ደግሞ ራሱን ለእኛ አሳልፎ ለኃጢአተኞች ሰጠ ይላል። ያ እሱ ለእኛ ብሎ መስቀል ላይ የከፈለልን መስዋዕት አንድ ነው ማለት ነው። ክርስቶስ አንድ ነው። ሁል ጊዜ ኃጢአት በሰራን ቁጥር እየሞተ ንስሐ በገባን ቁጥር እየተነሳ የሚኖር አምላክ አይደለም። በየዕለቱ ደግሞ መስዋዕት እያቀረብን የምንኖርበት ስርዓት ውስጥ አይደለም ያለ ነው። አንድ መስዋዕት ነበረ። ያ መስዋዕት በመስቀል ላይ ጨርሶታል። የዓለምን ኃጢአት አስወግዷል ማለት ነው። የእኛንም ያመኑንም ያላመኑንም ኃጢአት ኢየሱስ አንድ ጊዜ መስቀል ላይ ጨርሶታል ማለት ነው። ልጁን ቀጥቶ አሁን ዓለም ለዓለም የሚፈርደው እግዚአብሔር በክርስቶስ ስላላመነች እንጂ በአዳም ምክንያት የኃጢአት ድርቀት ስላለባት ወይም ኦሪጂናሊ ሲን ስላለባት አይደለም። የኃጢአት ባህሪ ከአዳም ጀምሮ በሰው ላይ ነግሶ ነበረ ማለት ነው። ሕግ ሲመጣ ኃይል አግኝቶ በሕግም ጭምር ገባ ይላል። ነገር ግን ያንን ሁሉ የደመሰሰው ከስጋና ከደም ተካፍለው የእግዚአብሔር ልጅ ነው ማለት ነው። አሁን ማንም ሰው በአዳም መተላለፍ አይደለም የሚጠየቀው በዚህ ምድር ላይ ከሞተ በኋላ የሚጠየቀው በኢየሱስ ወይም በእግዚአብሔር ልጅ በኢየሱስ ክርስቶስ ስላላመነ ነው ማለት ነው። ስለዚህ ይህንን ታላቅ መዳን ይህንን የዘላለም መዳን ብዙ ጊዜ ልንገረምበትና ልንሰብክ ይገባል ማለት ነው። ስለዚህ በእግዚአብሔር ፊት ነውር የሌለንና ቅዱሳን ሁል ጊዜ መስዋዕት እያቀረብን እንዳንቸገር አንድ መስዋዕት ለዘላለም ቀርቦልን ከእግዚአብሔር ጋር እርቅ እንደወረደልን ከእግዚአብሔር ጋር እንደታረቅን ሁል ጊዜ ልንገረምበት የሚገባን ነገር ነው ማለት ነው። ስለዚህ